ኦኬ ጋይስ ባለፈው የሰራሁት ቪዲዮ ላይ ያው ስለ ኤቢ ያነሳኋቸውን እኔ ያየሁትን ነገር ያነሳሁት ነገር አንዳንድ ሰዎችን ግርና ቅር ያስባላቸው ነገር ስላለ ክላሪፋይ ለማድረግ ነው ይህን ቪዲዮ የምሰራው። ሩሉን ቪዲዮ ላይ ኤክስፕሌን አድርጌዋለሁ የመጀመሪያ ቪዲዮ የሰራሁት ላይ እና እንደምታዩት ሩል ነምበር 5 ምንድን ነው የሚለው ሎት ሳይዝ ዊል ቢ ስፔሲፋይድ ፎር ኢች ትሬድ ነው የሚለው። ስለዚህ ይሄንኛውን ብሬክ ካደረጋቸው ሩሎች ውስጥ ናቸው ብዬ ካነሳሁት አንደኛው ሩል እና ሌላ ደግሞ ዩቲዩብ ቪዲዮ ላይ አይታችሁት ከሆነ ፖዚሽንም አድ ሲያደርግ እንደሚነግረን አሳውቆ ነበር። ያንን ደግሞ አላረግም። ያን እነዚህን ነው ያነሳሁት። ከዛ ውጭ መጀመሪያ አካባቢ ስንወስዳቸው የነበሩትን ትሬዶች እና ከዛ ደግሞ አሁን እየወሰድንበት ያለበት መንገድ ላሳያችሁ፣ ራሳችሁ ትፈርዳላችሁ። ይሄ መጀመሪያ ላይ እየወሰድነው ትሬድ ነው። ላይቭም ገብቶ ነበረ። የዚህ ትሬድ ላይ ሎት ሳይዝ 0.05 ጎልድ ባይ ነው። ሬንጅ አይደለም 2682 ኤግዛክት ኢንተር የነገረን። ስቶፕሎስ እዚህ ጋር ያልነገረን ያው $100 ሙሉ ለሙሉ ሪስክ ስለምናደረግ ነው። ስለዚህ ስቶፕሎስ የለም ነበረ። ይሄ ነበር የመጀመሪያው ሲልክበት የነበረበት መንገድ። ከዛ በኋላ ደግሞ አካውንት ስክሪንሾት ሲልክ እንዴት እንደነበረ ላሳያችሁ። ይሄ ነበር አካውንት ስክሪንሾት ሲገላክ የነበረበት መንገድ። ባላንሱ ስንት እንደሆነ፣ ኢኩዊቲው ስንት እንደሆነ፣ የወሰደው ትሬድ ኢንተሪውን ኤግዛክት የሚያሳይ አድም ካረገ በኋላ አድ ያደረገውን ፖዚሽን የሚያሳይ እንደዚህ ነበር ስክሪንሾት እየላከ ነበር። ገባችኋል? ይሄ ነበር ይሄንን ነበር ስንከተል የነበረው። ይሄ ነበር ትራንስፓረንት የሆነው መንገድ። ግን ከሆነ ሰዓት በኋላ ይሄ ጠፋ። ይሄኛውን ስክሪንሾት እንደዚህ መላክ አቆመ። ሲግናል ሲለቅም ከሲግናል ግሩፕ ፎርዋርድ ነው እንጂ የሚያደርገው ሲግናሉንም እንደምታዩት እዚህ ላይ ነው የላቀው መጀመሪያ ስቶፕሎሱን፣ ሪስኩን፣ ሁሉንም ነገር የሚያሳይ ማለት ነው። ኦኬ ሌላኛው ደግሞ አሁን ደግሞ እየለቀቀ ያለበትን መንገድ ላሳያችሁ። ይሄንን ነው እየለቀቀ ያለበት መንገድ። ኢንፋክት ቀጥታ ከሲግናል ግሩፕ ነው ፎርዋርድ የሚያደርገው። ስለዚህ ይሄ እንደ ሲግናል ሲለቅ እንደነበረበት ጊዜ ነው እንጂ ከ30 ሺህ ሃንድል እያደረገ ያለበት መንገድ እንደጀመረበት ሳይሆን እንደ ሲግናል ግሩፕ ነው ሃንድል እያደረገ ያለበት መንገድ። ይሄኛውን የጀመረበት መንገድና ይሄንኛውን እንግዲህ ኮምፔር ማድረግ ትችላላችሁ ራሳችሁ ማለት። ሌላ ስለ ቡትካምፕ ያወራሁት ነገር ምንድን ነው? ቡትካምፕ ላይ ሁለት ነገሮች ነው ያነሳሁት፣ ስለ ላይቭ ትሬድ ማድረግና ስለ ሌሰኑ ያው እየገፋበት አይደለም ነው ያልኩት። እሱ ያው በተለያዩ ሪዝኖች ሊሆን ይችላሉ። ኦኬ እሱን አይ አንደርስታንድ። ግን ላይቭ ትሬድ እንደሚያደርግ አሳውቀውናል። አብዛኛው ሰው ቡትካምፕ የገባው ላይቭ ትሬዱን ለመከታተል ነው። ከሱ ጋር የሚወስዳቸውን ትሬዶች አብሮ ለመውሰድ፣ ፖዚሽንም አድ ሲያደርግ አድ ለማድረግ ሙሉ የሚያደርገውን ለመከታተል፣ ከዛ በተረፈ ደግሞ ሳይኮሎጂውንና ኢሞሽኑን እንዴት አንድል እንደሚያደርግ፣ ሪስክ ማኔጅመንቱን እንዴት ቀጥታ ትሬድ እየወሰደ ላይቭ ላይ ሙሉ ለማየት ነው አብዛኛው ሰው ይህንን ቡትካምፕ ከፍለን የገባ ነው። እኔ ከዚህ በፊት ቡትካምፕ ትሪ ላይ የነበርኩኝ ይህንኛውን የገባሁትበት ብቸኛ ምክንያት ላይቭ ከሱ ጋር ትሬድ ለመውሰድ ነው። ግን ላይቭ ትሬድ መውሰድ ካደረግን ቆይተናል። ይህን ደግሞ ቡትካምፕ ላይ ያሉ ሰዎች እንዳለ ከኔ ጋር ይስማማሉ፣ ኮምፕሌን ስለሚያደርጉ እነሱም ማለት ነው እንጂ አብዛኞቹን እኔ የማነሳቸው እዚህ ቪዲዮ ላይ ስለ ኤቢ አብዛኛው ሰው እንዲማርበት ይሄ ቻሌንጅ ሪዝኑ ምንድን ነው የተሰራበት የሚለውን ለማወቅ እንጂ ለሌላ ምንም ምክንያት አይደለም። ስለዚህ ኤቢ ይህንን ቻሌንጅ ሃንድል እያደረገበት ያለበት መንገድ ከጊዜ ወደ ጊዜ ከለስ እየሆነ መጥተዋል ነው የኔ ፖይንት። አሁን ለምሳሌ ይህንኛውን ስሬድ ማሳየት ይችላሉ። ሌላ እዚህ ጋር ኢንተሪ እንደምታዩት ነው የ10 ፒፕስ ሬንጅ ዲፈረንስ ነው ያለው። ግን እሱን ተውዝና ስቶፕሎስ 27 ነበር 29-27 ግን እሱ የወጣበትን ላሳያችሁ 27-29 ላይ ነው የእሱ ስቶፕሎስ የነበረው። ስለዚህ የስንት ፒፕስ ልዩነት ማለት ነው? የ20 ፒፕስ ልዩነት ስቶፕሎሳችን እንኳን ራሱ ነበረው። ይህን ግን ያላነሳውበት ምክንያት አጋጣሚ ነው ብዬ ነበር። ከዛ ውጭ ደግሞ አብዛኞቻችሁ ከሱ ኩነን እያላችሁ ያላችሁት አንድ ነገር እርግጠኛ ሆኜ የሚያገሩኝ አብዛኞቹ የጀመራችሁበት ገንዘብ ተመሳሳይ አይደለም። $100 አይደለም የጀመራችሁ፣ ከ400 ከ500 የጀመራችሁት ናችሁ ከሱ እኩል ያላችሁ። ሌላ ደግሞ 300 400 ላይ 500 ላይ ያላችሁ ዲፖዚት አድርጋችሁ ከሱ ጋር እየሄዳችሁ ያላችሁ አላችሁ። ሌላ ጨምራችሁ ማለት ነው ዲፖዚት አድርጋችሁ። ያንን ደግሞ እኔም አድርጌ ያለሁ አንዱ አካውንቴ ላይ፣ ሌላኛው አካውንቴ ላይ ነው ከሱ ጋር ቀጥታ ምንም እየተከተልኩ ያለሁት። ሌላ አካውንቴ ላይ ግን ዲፖዚት አድርጌ 700 ከሱ ጋር የሚወስዳችሁን ትሬዶች አብሬ እየወሰድኩ ነው። ግን አብዛኛው ሰው እንዴት ነው እየሄደ ያለው የሚለውን ደግሞ ለማሳየት ግዴታ ሎት ሳይዝ የሚሰጣቸውን ያለ ሎት ሳይዝ መወስዳቸውን ትሬዶች ሙሉ ለሙሉ እሱም ማሳየት አለብን እንጂ ከሱ እኩል ለመሆን አንደኛ አብዛኞቹ ከ100 በላይ ዲፖዚት አድርጋችሁን የጀመራችሁት፣ ሌሎቻችሁ ደግሞ አሁን 700 ላይ 500 ላይ ከደረሰ በኋላ ዲፖዚት ያደርጋችሁ አላችሁ። ያ እኔም አንዱ አካውንቴ ላይ አድርጌያለሁ። አንዱ አካውንቴ ላይ ደግሞ እየተከተልኩ ያለሁት ሙሉ የሚያደርገውን እዚህ $100 ጀምሬ ነው። ያንን ሀፕን ያደረገውን ደግሞ አሳይኋል። ይሄ ነገር ለምን ሀፕን አረገ፣ እንዴት ሀፕን አረገ የሚሉት የተለያዩ ምክንያቶች ሪዝኖች ሊኖሩ ይችላሉ። ግን እኔ የማየውን ነገር ሙሉ ለሙሉ ሪከርድ እያረኩን ለሚከታተሉኝ ሰዎች አሳያለሁኝ። ትምህርት ይሆናል ብዬ የማስበውን ማለት ነው እንጂ እዚህ ጋር ኤቢ ላይ ሄት አድርጌ ወይም ደግሞ ከኤቢ ጋር ፐርሰናል ችግር ስላለብኝ አይደለም። ትሬዲንግ ላይ ሉዚንግ ስትሪክት ያጋጥማል። ትሬዲንግ ጌሙ
ሉዝ ከምታደርጉ በላይ ዊን ማድረግ ነው እንጂ ሉዝ የሚያጋጥም ነገር ነው። ሉዚንግ ስትሪክ ይኖራል። ለምን ኤቢ ብዙ ሉዝ አደረገ፣ ለምን ኤቢ $100 ሪስክ አድርጎ ለምን $50 ቴክ ፕሮፊት ይወስዳል ምናምን እያልኩኝ አይደለም፣ ግን የማያቸውን ነገሮች ለእናንተ አሳያቸዋለሁ። ስለዚህ ትሬዲንግ ሰክሰስፉል የምትሆነው ትንሽ ሉዝ አድርገህ ብዙ ዊን ስታደርግ ነው። ሉዝ ሀፕን የሚያደርግ ነገር ነው። ምን ሀፕን እያደረገ እንደሆነ እንድታዩ ለዛ ነው ይህን ቪዲዮ ሪከርድ እያደረኩ ያለሁት። ቴንክ ፎር ዋቺንግ ማይ ቪዲዮ።